ይህ መንገድ የት ያደርሳል? የማለዳ ሸክምና ሌሎች ከተሰኘው መጽሐፍ ደራሲ እንዳለጌታ ከበደ፣ ተራኪ ወልደአማኑኤል ይርዳው። ይህ መንገድ የት ያደርሳል? በዛሬው የትረካ ሰዓታችን ክፍል 1 ይህ መንገድ የት ያደርሳልን እነሆ ወደ እናንተ ብለናል። ኳሌን ለብዙ ሳምንታት ጠበቀችው። እሱ ግን አልመጣም። ከሄደበት ጅንካ አልመጣም። ኳሌ ተለይቶኝ ይኖራል የሚል ሐሳብ አልነበራትም፣ የላትም። ታውቀዋለች። እንደ ተልባ ስፍር የሚንሸራተት ልብ የለውም። ልቡ ጎጆ ውስጥ የምሰሶውን ቦታ የያዘችው እሷ ብቻ እንደሆነች ታምናለች። እሱም ዱሌን ይወዳታል። እንደሚወዳት የምታውቀው ውበቷን፣ ደምግባቷንና አደብ የገዛ አመሏን አሞካሽቶ ስለሚገልጻት ብቻ አይደለም፣ በድርጊቱም ጭምር እንጂ። ከጾታ መሰሎቿ ከእድሜ እኩዮቿ ከፍ ብላ እንድትታይ በብርቱ እንደሚጥር ታውቃለች። ጠንክራ ማየት ነው ምኞቱ። ልብ ውስጥ ብቻ ሳይሆን ለቤቶቿ፣ ለጎረቤቶቿ አልፋም ለካሮ ሴቶች ምሰሶ ስትሆን ማየት። ብዙ መንገዶች ደረቶቻቸውን ገልብጠው እንዲሄዱባቸው በሚማጸኑባቸው ወቅት አንድ ስህተት በመካከላቸው ብቅ አለ። መሆን የማይገባው ነገር ሆነ፣ ቀረ። የወር አበባዋ እንደወጣ ቀረ። የውሃ ሽታውንና የሁለቱን ወጣቶች መንፈስ አወከ። የሆነው ይሁን ብላ አይደለችም ያረገዘችለት። ጨረቃ ጥቁር ሰማዩን በብርሃኗ በምትወለውልበት አንድ ማታ ነበር ያገኘችው። እንደተለመደው ከአብሮ አደጎቿ ጋር በምትቀላቀልበት ወቅት ኳሌም ዝግጁ ነበር ከሷ ጋር ለመደነስ። የገለውን ክብሪት ጭሮ ወደ ሰውነቷ ሰዶ ፍም ጎርሶ ለማጉረስ አደረገውም። እሷም አላፈገፈገች። ሆነ። ያስተዋወቃቸውና ያግባባቸው ይኸው የነዋሪዎቹ የማታ ጭፈራ ነበር። በእርግጥ አብረው ሲተኙ እርግዝናም ይመጣል የሚል ሐሳብ አልነበራትም። እሱም አላሰበውም። እሷ ስትደናገጥ፣ ከእንቅልፏ ጋር ስትኳረፍ፣ የምትይዘው የምትጨብጠው ስታጣ መሆን የሚገባው ነው የሚሆነው ብሎ አጽናንቷታል። እንዲህ ይበል እንጂ በማኅበረሰቡ ዘንድ የሚያስከስስና የሚያስወግዝ ስህተት መፈጸሙን ልቦናው ያውቀዋል። ይህን ስሜቱን ማሳወቅ ሕሊናዋን ለረፍት አልባ ስቃይ አሳልፈው መስጠት ስለመሰለው ነው ራሱንና እሷን ለማጽናናት መሆን የሚገባው ነው የሆነው ያላት። ሁለቱም ከካሮ ማኅበረሰብ አብራክ ነው የተከፈሉት። በትምህርት ሰበብ ትላልቅ ከተማዎችን የመጎብኘት ሄዶም የመቆየት ልምድ ስላለው ማኅበረሰቡን በቅጡ እንደማያውቅ ሰው ነው የምትቆጥረው፣ እንደመጤ። እሷ እንደዚህ አይደለችም። የካሮን ያኗኗር ልማድ ተከትላ ነው የምትኖረው። እናቷ የረገጠችውን የአያቶቿን ዱካ ያለ አንዳች መዛነፍ መርገጥ ነው ፍላጎቷ። አሻራዋን በአሻራዎቻቸው ላይ ደርቦ ማኖር። ኳሌ ግን እንዲህ አይደለም። አዲስ መንገድ አለው። በሚሄድበት መንገድ የትኛው የካሮ ጎበዝ ነው ሄዶበት የሚያውቅ? ጎጂ የሆኑ ልማዶች እንቃወማለን፣ እናቆማለን ከሚሉት የካሮ ሰዎች በቀር። የማኅበረሰቡ አንዳንድ ልማዶች ልክ እንዳልሆኑ ሲናገር ስትሰማው ትደነግጣለች። እንዲህ ያለውን አባባል ለመስማት ራሷን ስላላዘጋጀች የምትኮነን ይመስላታል። ትደናግጣለች። እንዲህ የሚያስደነግጥ ነገር በሕይወት ዘመኗ ሰምታ አታውቅም። ከአዲስ አስተሳሰብ ጋር ፊት ለፊት መፋጠጥ የጀመረችው ኳሌን በወዳጅነት ስትይዝ ነው። አቤት ድፍረቱ ሲያስቆጣት! ማንንም እስካልጎዳን ድረስ ደስ ያለንን ሁሉ ማድረግ እንችላለን ባይ ነው። እንዲህ ያለው አካሄድ ፈጽሞ አይገባትም። ማንንም አለመጉዳት እንዴት ይቻላል? እኔ ለራሴ ብዬ የማደርገው ነገር በቤተሰቦቼና በዙሪያዬ ባሉ ሰዎች ላይ የመርገምት ዶፍ እንዲዘንብ ወይም የበረከት ዝናብ እንዲርከፈከፍ ማድረግ እንደሚችል እንዴት ይጠፋዋል? ለሱ ግን አትለውም። በዝምታዋ መልሱን ያውቀዋል። ከኳሌ ጋር መሰንበት ስትጀምር ነው ማቀርቀር የለመደ አንገቷን መስበር የቀነሰችው። ኳሌ በግብርና ዘርፍ የሰለጠነ ሙያተኛ ነው። ሐዋሳ ለ2 ዓመታት ያህል ከርሞ ባለ ዲፕሎማ ከሆነ 3 ዓመት አልፎታል። ንብ በማነብ ከብት በማርባት እንዴት ባጭር ጊዜ መለወጥ እንደሚቻል በመናገር ነው ጊዜውን የሚጨርሰው። በሳምንት ለ2 እና 3 ቀናት ከማኅበረሰቡ ይገናኛል። በግብርና ሙያው ጥሩ ስም ማግኘት ጀምሮ ነበር። ቆይቶ ግን በተገኘው አጋጣሚ ሁሉ በተለያዩ አጫጭር ስልጠናዎች ጊዜ የሰበሰባቸውን ነገሮች መናገር ልማዱ ሆነ። አይኑን ገለጠ። በልማድና በባህል መካከል ያለው ልዩነት እስከምን ድረስ እንደሆነ ራሱን የመጠየቅ አጋጣሚ አገኘ። ሊቀሩ ስለሚገባቸው ጎጂ ልማዳዊ ድርጊቶች በተገኘው ዕድልና አጋጣሚ መስበክ ስራው ሆነ። የካሮ ሴቶች ተጨቁኖ መኖርና ከወንዶች እጅጉን አንሶ የመታየት ነገር ሲያሳስበው መበደላቸውን አብዝቶ ማውራት ሲጀምር ያኗኗር ልማዳቸውን ሲያንኳስስ ፍቅረኛው ቅሬታ ይሰማት ጀመር። አሁን ደግሞ
አረገዘች። እንዳረገዘች ነገረችው። እድለኛ የመሆን ስሜት ነበር የተሰማው። እሷ ግን ተጨንቃ ልትሞት በምታከብረው የካሮ ማህበረሰብ ዘንድ መዘባበቻ ሆናለሁ ብላ ፈራች። ይተውኛል፣ ይረሳኛል፣ ለሰዳቢ አጋልጦ ይሰጠኛል የሚል ፍርሃት አይደለም። ማህበረሰቡ ከትዳር ውጭ ወዳጅ አበጅታ ለምታረግዝ ሴት የሚሰጠውን ቦታ ታውቃለች። የፍርሃቷን መነሻ አንስታ ልታወያዩ አልፈቀደችም። ስትነግረው ለራሷ መስማት አትፈልግም። ማማረት ይመስላታል። እናም ዝም አለችው። ሆዷ እየገፋ ሲመጣ ግን ፈገግታው እየጨመረ መጥቷል። ማንም ከመዳፉ ፈልቅቆ እንዳይወስዳት የሚያደርግ ማህተም በማህፀኗ ያኖረ ያህል ተሰማው። ያረገዘችን ሴት ለመጥለፍ የሚከጅል ማን ነው? ልጄ በሆነች ብሎ የሚመኝ ማን ነው? ያረገዘችን ሴት አይቶ ጨረቃ በደመቀችበት ሰማይ ስር የካሮን ዘፈን እየዘፈነና እያዘፈነ ካላስደነስኩ የሚል ጉብል ማን ነው? አንድ ቀን ከብቶቿን የምታሰማራበት ተራራ ስር ድረስ መጥቶ ክፉኛ ያቀረቀረችውን ዱሌን ቀና አድርጎ ከንፈሯ ላይ የሰካችውን ባህላዊ ጌጥ እየነካካ በቀይ አፈር የተሽሞነሞነ ቁጥርጥር ቁንጫዋን እየደባበሰ ይዤሽ ልጠፋ አስቤያለሁ አላት። አይ ይዘኸኝ አትጠፋም። ይዘኸኝ ከምትጠፋ አውሬ ቢበላኝ ይሻለኛል። እኔ መጥፋት አልፈልግም አለችው። አብረን የምንኖርበት ቀን ይናፍቅሽል? ወላጆችን ማሳዘን አልፈልግም። እኔን ብትጠይቃቸው እመነኝ አይከለክሉህም። አቅሜን እያወቅሽው ከየት አምጥቼ ነው ለቤተሰቦችሽ ጥሎሽ የምከፍለው? እኔ እኮ ታውቃለች ምንም የለውም። አለኝ የሚለው ነገር የቤት ውስጥ ቁሳቁስ ነው። የእነሱ አገልግሎት አይገባትም። ውድ ዋጋ እንደተከፈለባቸው ነግሯታል። እነሱም ያሉት ጂንካ ነው። ቴፕ፣ ሲዲ፣ ቲቪ፣ ዴክ ለሷ እነዚህ ሀብቶች አይደሉም። ስራ በመፍታት አእምሮውንና ሰውነቱን ማድከም የሚወድ ሰው የሚሰበስባቸው ቅራቅንቦች እንጂ እንደ ኩዮቹ ወንዝ አቋርጦ ስጋ ዘመዶቹን አስቸግሮ ማግባት የመፈለጉን ዜና አብስሮ ለወላጆቿ የሚበረከት ጥሎሽ ማምጣት አይችልም። ዘመደ ብዙ አይደለም። ያሉትም ደመወዝ በተቀበለ ቁጥር እጁን የሚያዩት ድሆች ናቸው። ከዋሌ አለችው አንገቷን ሰብራ በእጆቿ የያዘችውን ሰንበሌጥ በጥርሷ እየቀነጣጠሰች። የምትጠብቃቸው ፍየሎችና ላሞች ድባቴዋን ሊጋሩ ያሰቡ ይመስል የማይግጡትን ሳር በከናፍሮቻቸው ነካክተው ያልፋሉ። ተራራው ግን ቆሟል፣ ቀጥ ብሎ እንደተቆለለ። ከዋሌ ጠራሽኝ? ዝም አለችው። አዝናለች። ድባቴ ተጫጭኗታል። እየተሸነፈች ያለች መሰለችው። ከብዙ ዝምታ በኋላ ከዓይኗ እንባ እየተንጠባጠበ አግባኝ፣ ቶሎ አግባኝ። ካንተ ጋር ኮንኩ አልፈራም ብዬ ነው እንጂ ያረገዝኩት ከሌላ ቢሆን ኖሮ። አግባኛ፣ ቶሎ አግባኝ። አየህ ሆዴን ስንት ወር ከጋብቻ ውጪ ከወለድኩ ካሮ ምን እንደሚያደርገኝ ታውቃለህ? በቃ አታልቅሺ። ለምን አላለቅስም? አሁን ነው እንጂ ማልቀስ። አይሆንም ተው እያልኩህ፣ ይቅርብን ተው እያልኩህ። አንድ ቀን ነው አብረው የተኙት። ለምን ጥሎሽ ከፍላ አትወስደኝም? በድፍርስ አይኖቹ አየችው። በዝግታ ጠጠር አንስቶ ወደማያተኩርበት አቅጣጫ ወረወረና ዝም አላት። ውሰደኝ፣ እኔ እታዘዝሃለሁ። ከተማ ገብቼ የማላውቀውን ኑሮ ተለማምጄ አንተን ለማስደሰት እኖራለሁ ላንተ ስል። ለአሁን ግን ጥሎሽ ክፈልና የሌለኝን 20ና 30 የቀንድ ከብት ለመግዛት ስንት እንደሚፈጅ ታውቂያለሽ? እኔ መች ከብት ግዛላችሁ አልኩ? አውቃለሁ፣ መግዛት አይጠበቅብኝም። ዘመዶችን ተማምኜ ከብት ፍለጋ ጥሎሽ ጥየቃ እንድንከራተት ነው አይደል? በፍጹም። ብጠይቃቸው ያመጣሉ፣ እንደምንም ብለው ከየትም ፈልገው ያመጣሉ። ግንን ምን አመጣው? የሚያመጡበትን መንገድ አልፈልገውማ። ቆጣ ማለት ጀመረ። ደሙ እንደ መፍላት፣ ድምፁ እንደ መንተግተግ፣ አይኖቹ እንደ መንበልበላሉ። በእኔ ሰበብ እንኳንስ የሰው ሕይወት ቅጠል እንዲበጠስ አልፈልግም። ከፈለክኝ የማትፈልገውን ነገርም ቢሆን አድርግ ነው የምልህ። ለመጀመሪያ ጊዜ ትዕዛዝ የሚመስል ንግግር ካንደበቱ አወጣ። ከማህበረሰቡ ላይ የመዓት ዶፍ ማዝነብ የሚችል መርገም በሆዷ እንደያዘች ይሰማት ጀምሯል እና በፍጹም አልተረጋጋችም። እስኪ ለአንድ ቀን ብቻ፣ ለአንድ ቀን ለእኔም ለወላጆቼም ለዘመድ አዝማዶቼም የኩራት ምንጭ ሁን። የካሮ ሰዎች ወንድ ነው ይበሉህ፣ ወንድ ሁነህ አሳያቸው። እኔም ቤተሰቦቼም በአንተ የምንኮራበት ጊዜ አሁን ይሁን። እጁን ጭምቅ አድርጋ ወደ ደረቷ ጎተተችው። ምን አድርጌ ልጀግንልሽ? ምን አድርጌ ወንድ ልሆንልሽ? እጁን ከእጇ መንጥቆ ከጡቷ ስር አራቀው። ተናዷል። አይኑ ውስጥ ያየችውን ጦር አልፈራችውም። ብዙውን ጊዜ ጥያቄ ይዛ የምትመጣው ወደሱ ነው። የጥያቄ ምልክት።
ከማህበረሰቡ የተቀበለችው ደግሞ 4 ነጥብ ነው። እርግጠኝነትን። ልክ የመሆንን እድል ለሱ አልሰጠችውም። ከሱ ይልቅ ትወደኛለች፣ እወዳታለሁ ከሚላት ዱሌ ይልቅ ለካሮ ሰዎች ሐሳብ በማድላቷ ሁሌ ይበሳጫል። አንገቷ ላይ ዶል ያሰረ ይመስለዋል። ያነቃት ይመስለዋል። ከእንቅልፍ የቀሰቀሳት አይኗን መግለጧን እንጂ የምታየውን ልብ ማለቷን ግን ይጠራጠራል። በያ ምን አድርጌ ልጀግን? ወደ በረሃ ውረድና ከብቶች ዝረፍ፣ ጥሎሽ ክፈልና ተረጋግተን እንኖር። ይሄ ነው የእሷ ውሳኔ። መጨረሻ ያለችውን ለመተግበር የፊተኞቹን አስቀድሞ የጀግንነት ሜዳሊያ ማጥለቅ። ወደ በረሃ ወርዶ ከብቶችን ለመዝረፍ ምንም ያልበደሉኝን ወገኖች ነፍስ ማጥፋት እንደሚጠበቅብኝ አታውቂም? ወገኖቻችን እስካሁን በሕይወት የቆዩት ምን ሲያደርጉ ነው? ባንተ አልተጀመረ። አላደርገውም። ለምን ሁሉም ጥንቅር ብሎ አይቀርም? ጥያቄዋን ላለመስማት የልቡን መስኮትና በር ከረቸመው። በገዛ ፍቃዷ ከጨለማ ጋር ተወዳጅታ ለመኖር የተፈራረመች መሰለው። ብድግ አለ። አነጋገሯ አናዶታል። እሷንም ማመላለሱ አስከፍቷታል። ይህን ሄድ መጣ የሚል ንቃትሽን ነው የምፈረው። ምርር ያለ ድምፁ ጆሮዋ ላይ ታትሞ ቀረ። ለብዙ ደቂቃዎች በመካከላቸው ዝምታ ሆነ። ከባድ ዝምታ። ከየቁጥቋጦው ስር ሲሪርታቸውን ያሰሙ የነበሩ ነፍሳት እንኳን ድምፃቸውን አቅርበዋል። ዱሌ አንሶ መገኘት ተሰምቷታል። እሱ ደግሞ በሚያፈቅራት ሴት አንደበት እንዲህ እንዲነገረው አይፈልግም ነበር። ሌላውን ለማዳን እንደተፈጠረ እንጂ በረቱን በከብት ለመሙላት ወይም የሚስቱን ቤተሰቦች ሀብት ለማደረጀት የሰው ነፍስ ለማጥፋት አይፈልግም። ይህ ነው እንዲታወቅለት የሚሻው፣ በተለይ በሷ። ልክ ነሽ አላት ከብዙ ዝምታ በኋላ። ልክ ነሽ። የካሮ ሰዎች እኔን እንደ ወንድ አይቆጥሩኝም። ዱሌ ናት ወንዱም ሴቱም ባለባበሱ እንደሚዘባበቱ የነገረችው። ከዋሌ ሁሌም ሰውነቱን በጨርቅ እንደጀቦነ ነው፣ ጫማውን እንደተጫማ። ከአካባቢው ሰው ጋር ሲቀላቀል እሱ ራሱ ግን ጥጌጥ ነው። አብሮ አደጎቹን የሚመስል መልኩ ብቻ ነው። ጥቁረቱ፣ ድፍጥጥ አፍንጫው፣ ቅጥነትና ርዝመቱ ጨርቅ እንጂ ቆዳ ስለማትለብስ ነው ብለዋለች። ብቻ አይደለም፣ መዝረፍን ስለምቃወም ነው። የወገኖችንና የዘመዶችን ቁጥር ያሳነሰው ምን ይመስልሻል? ወንድነታቸውን ለማየት ምርኳቸውን ለማብዛት ብለው ከሌሎች ጎሳዎች ጋር መገዳደላቸው ነው። ይህን እቃወማለሁ። በዚህ ምክንያት የካሮ ሰዎች ለኔ ያላቸውን ግምት አውቃለሁ። አሁን ምን አሰብክ? እከፍላለሁ። ጥሎሹን? አዎ፣ እርግጠኛ ሆኖ መለሰላት። ከየት አምጥተህ? ከከፈልኩ በኋላ ነግርሻለሁ። ምንም የለህም እኮ። የምትወደኝ ከሆነ ማድረግ የማይገባህን ነገርም ቢሆን እንኳን አድርገህ ልታገባኝ ይገባ ነበር ብለሽ የለ? በቃ አደርገዋለሁ። በሁለተኛው ቀን ተሰናብቷት ወደ ጂንካ ሄደ። ወደ የት እንደሄደ የጠየቃት ማንም አልነበረም። በፊትም ቢሆን ተሸሽጋ ነበር ከብቶቿን ለማሰማራት ወደ ጫካ ስታመራ የምታገኘው እና ተረጋጋች። እፎይታዋ ግን ብዙ ጊዜ የሚቆይ አልሆነም። ይህ መንገድ የት ያደርሳል? የማለዳ ሸክምና ሌሎች ከተሰኘው መጽሐፍ ደራሲ እንዳለጌታ ከበደ፣ ተራኪ ወልደ አማኑኤል ይርዳው። ይህ መንገድ የት ያደርሳል?